ገብረሕይወት ከ10 ዓመታት በላይ በከፍተኛ የውድድር እርከን ላይ በመቆየት የቻለ ብርቅዬ ኢትዮጵያዊ አትሌት ነው። የሀጎስ ታሪክ የድል ብቻ ሳይሆን የትዕግስት፣ የውድቀትና ዳግም የማንሰራራት ትልቅ ትምህርት ያለበት ነውና በዛሬው የመረጃ ሰዓታችን አትሌቱን ልንዘክረው ወደናል። ሰላም የኢትዮ መረጃ ቤተሰቦች፣ በዛሬው መረጃ አትሌቲክስ ጉዳይ ላይ በማተኮር አትሌት ሀጎስ ገብረሕይወት ያስመዘገባቸውን ድሎት የምንዳስበትን መረጃ ይዘንላችሁ መተናል። አብራችሁን ቆይታችሁ እንድትከታተሉ እየጋበዝን ወደ መረጃዎቹ እናልፋለን። ሀጎስ ገብረሕይወት ወደ ዓለም መድረክ ብቅ ያለው ገና በለጋ እድሜው ነበረ። እንደ አውሮፓውያን አቆጣጠር በ2012 በፓሪስ በተካሄደ የዳይመንድ ሊግ ውድድር በ5000 ሜትር የላቀ ብቃት ሲያሳይ ዓለም አዲስ ኮከብ መውለዱን ያወቀው የዛኔ ነበረ። በወቅቱ ያስመዘገበው ሰዓት የዓለም ወጣቶች ሪከርድን የሰበረ እንደነበረ መረጃዎች ያሳያሉ። ይሁን እንጂ ሀጎስ ጉዞ አልጋ ባልጋ አልነበረም። በታላላቅ ውድድሮች ላይ እንደ ሞፋራ ካሉ ጠንካራ ተፎካካሪዎች ጋር መጋጠም ብርና ነሐስ ሜዳሊያዎችን እንዲያገኝ ቢያደርገው የወርቅ ናፍቆቱ ግን ለረጅም ጊዜ አብሮት ቆይቷል። በ2013 የሞስኮ ዓለም ሻምፒዮና የብር፣ በ2015 ቤጂንግ የዓለም ሻምፒዮና የነሐስ እንዲሁም በ2016 የሪዮ ኦሎምፒክ የነሐስ ሜዳሊያዎችን ሰብስበዋል። ብዙዎች በዚህ ደረጃ አንድ አትሌት የረጅም ጊዜ በጉዳት ሲታመስ ስፖርቱን ሊተው ይችላል። ሀጎስም ለዓመታት ከጉዳት ጋር ሲታገል ቆይቷል። ነገር ግን በ2013 እና በ2024 ያሳየው መነሳሳት ለዓለም አትሌቲክስ ትልቅ አድናቆትን እየፈጠረለት ነበረ። በላቲቪያ ሪጋ በተካሄደው የዓለም የመንገድ ላይ ሩጫ ሻምፒዮና 5 ኪሎ ሜትር የወርቅ ሜዳሊያ በማሸነፍ የቀደመ ብቃቱ መመለሱን አበሰረ። በ2024 በኖርዌይ ኦስሎ በተካሄደው የዳይመንድ ሊግ ውድድር ሀጎስ ያስመዘገበው ውጤት የታሪክ መጽሐፍትን የገለበጠ ነበር። በ5000 ሜትር 12 ደቂቃ 36 ሰከንድ በመግባት በኢትዮጵያ ቀነኒሳ በቀለ ተይዞ የነበረውን የቆየ ሪከርድ ከማሻሻሉ በላይ በታሪክ ሁለተኛው ፈጣን ሰው መሆን። ይህን ውጤት ሀጎስ አርጅቷል ወይም ተስፋ ቆርጧል ለሚሉ ወገኖች ሁሉ የተሰጠ ትልቅ ምላሽ ነበረ። እድሜ ቁጥር ብቻ መሆኑንና በስልጠና የታጀበ ጽናት ወዴት እንደሚያደርስ ለታዳጊ አትሌቶች ትልቅ አራያ ሆኖ የቀረበ ውጤት ተደርጎ ተወስዷል። ሀጎስን ከሌሎች አትሌቶች ለየት የሚያደርገው ትህትናውና ስልታዊ ሩጫው ነው ይላሉ። በውድድር መሀል ያለውን ጉልበት ቆጥቦ ለመጨረስ የማስቀረት ችሎታ የሚደነቅ ስለመሆኑ አብረው የሮጡ አትሌቶች ይመሰክሩላታል። ከድል በኋላም ቢሆን የሚታይበት ረጋ ያለ ስብዕና በብዙ ደጋፊ ዘንድ ተወዳጅ እንዲሆን አድርጎታል ሲሉም ይገልጹታል። ዛሬ ሀጎስ ገብረሕይወት ስሙ ሲነሳ እንደ አንድ አንጋፋ ብቻ ሳይሆን አሁንም ዓለምን እየመራ ያለ ንጉሥ ተደርጎ ነው። የእሱ ውጤታማነት በሶስት ዋና ዋና ምሰሶች ላይ የቆመ እንደሆነም አሰልጣኞቹ ይመሰክሩለታል። በአንድ በኩል ከ10 ዓመት በላይ በከፍተኛ ብቃት መቆየት ያለ ጥብቅ ዲሲፕሊን የሚታሰብ ጥብቅ ዲሲፕሊን ባለቤት መሆኑን በምስክርነት ይጠቀሳል። ከብርና ነሐስ ወደ ወርቅ ለመሸጋገር የወሰደበትን ዓመታት በጽናት መጠበቁም ደግሞ ሌላ ምስጋና ለአትሌቱ የሚያስቸረው ጉዳይ ሆኖ የሚጠበቅ ከትራክ ሩጫ ወደ መንገድ ላይ ሩጫ ከዚያም ደግሞ በድጋሚ ወደ ትራክ መመለስ ሪከርድ መስበሩ ብዙዎች ይጠቅሱለታል። ሀጎስ ገብረሕይወት ኢትዮጵያ ኩራት ተደርጎም ከሚጠቀሱ አትሌቶች አንዱ ነው። የእሱ ታሪክ የሚያስተምረው ትልቁ ቁም ነገር የሰው ልጅ ዓላማ ካለውና ለዚህ ዓላማው በቁርጠኝነት ከሰራ ጊዜው ይዘገይ እንጂ ፍሬ ማፍራቱ እንደማይቀር ነው። ሀጎስ አሁንም በሩጫው ዓለም አዳዲስ ታሪኮችን በመጻፍ በመንገድ ላይ አትሌት ነው። ሀጎስ በወጣትነት ጀምሮ በታላላቅ ዓለም መድረኮች ላይ ኢትዮጵያን በመወከል ተከታታይ ሜዳሊያዎችን ሰብስቧል። ቀጥለን እነሱን እንመለከታለን። በመጀመሪያ በ2016 በሪዮ ኦሎምፒክ በ5000 ሜትር የነሐስ ሜዳሊያ አሸናፊ የሆነው አትሌቱ የሞስኮ ዓለም ሻምፒዮና በ5000 ሜትር የብር ሜዳሊያ ገና በ19 ዓመቱ ነበር ያገኘው። በቤጂንግ ዓለም ሻምፒዮና እንደዚሁ በ2015 በ5000 ሜትር የነሐስ ሜዳሊያ ባለቤት ሲሆን የዓለም የቤት ውስጥ ሻምፒዮና በ2014 ሆላንድ ስፖት በተካሄደ ውድድር በ3000 ሜትር የብር ሜዳሊያ ማግኘት ችሏል ማለት ነው። ሀጎስ ከቅርብ ጊዜ ወዲህ ያስመዘገበው ውጤት በዓለም አትሌቲክስ ታሪክ ልዩ ቦታ ተሰጥቶታል። የኦስሎ ዳይመንድ ሊግ 2024 በ5000 ሜትር 12
ደቂቃ 30 ሰከንድ በመግባት የኢትዮጵያን ብሔራዊ ሪኮርድ ሰብሯል። ይህም ሰዓት በዓለም ታሪክ ሁለተኛው ፈጣን ሰዓት ከኡጋንዳው ጆሹዋ በመቀጠል ያስቀምጠዋል። በዓለም ወጣቶች ሪኮርድ በ2012 በፓሪስ ዳይመንድ ሊግ በ5000 ሜትር ያስመዘገበው 12 ደቂቃ 47 ሰከንድ የረጅም ጊዜ የወጣቶች ዓለም ሪከርድ ሆኖ ቆይቷል። በመንገድ ላይ ሩጫ ውድድሮችም ከቅርብ ዓመታት ወዲህ ወደ መንገድ ዳር ሩጫ በመዞር አስደናቂ የበላይነቱንም አሳይቷል። አትሌት ሀጎስ ገብረሕይወት የዓለም የመንገድ ላይ ሩጫ ሻምፒዮና በላቲቪያ በተካሄደ ውድድር ላይ በ5 ኪሎ ሜትር የወርቅ ሜዳሊያ ባለቤትም ነው። በሞናኮ እንደዚሁ በ5 ኪሎ ሜትር በ2024 እጅግ ፈጣን የሚባል ሰዓት በማስመዝገብ የመንገድ ላይ ሩጫ ያለውንም ብቃት አረጋግጧል። ዳይመንድ ሊጎችንም በተመለከተ እንግዲህ የዳይመንድ ሊግ ውድድር ሲነሳ አብሮ ስሙ የሚነሳም አትሌት ነው። ሀጎስ በዓለም ዙሪያ በሚካሄዱ የዳይመንድ ሊግ ውድድሮች ላይ በርካታ ከተሞችን አሸንፏል። በኦስሎ፣ በፓሪስ፣ በዶሃና በዙሪክ በተደረጉ የዳይመንድ ሊግ ውድድሮች ላይ ተደጋጋሚ አንደኛ በመውጣት የሊጉን ዋንጫ አንስቷል። በአጭሩ ሀጎስ ልዩ የስኬት የሚባል ከ2012 እስከ 2024 ለ12 ዓመታት ከፍተኛ የብቃት ደረጃ ላይ መቆየቱና በ30 ዓመቱ የህይወቱን ምርጥ ሰዓት ፐርሰናል ቤስት ማስመዝገቡ በአትሌቲክሱ ዓለም እንደ ትልቅ ተአምር የሚታይ ድሎችን ያስመዘገበ አትሌት ነው። ከዚህ በኋላም እንግዲህ በማራቶንና በሌሎች ውድድሮች ላይ ይጠበቀው ሀጎስ ላይ የጠቀስንላችሁን አስገራሚ ታሪኮች ያስመዘገበ ድንቅ አትሌት ነው። አብራችሁን ስለቆያችሁ እናመሰግናለን። አትሌቱን የተመለከተው መረጃችንም ይሄን ይመስላል። ሰላም።